ዘውዴ ነሲቡም 128 ዓመታት አንደበቱ ሳይያዝ ጥርት እንዳለ የማስታወስ አቅሙትም ሳይደበዝዝ ቁልጭ እንዳለ እስከዚህ ዘመን ድረስ በሕይወት ሊቆይ የቻለበት ምስጢር ምን ይሆን አልኳቸው። እድሜ የሚሰጠው እኮ መመጽወትና መስጠት ነው፣ ደግ መስራት ነው። ክፉ ሰርቶ አይደለም እድሜ የሚገኝ ወቅ መማር አይደለም። ተምራ ዳይጨርሳለች እንደገና ገብታ ፊደል ትቆጥራለች ይመስልሃል? ምጽዋት እኮ ነው እድሜ የሚሰጠው። የድሮ መኳንንቶች ሲሄዱ ወደፊት ነው እንጂ አትመለስ ይለዋል መጽሐፉ። ሰታህ እንዲህ ሰታህ አትመለስ ወደፊት። ይሄ ነው ያደግንበት ይሁን። አሁን ወንድም የቅልውጥ የሰንበት የድግባ ሰደኝ እንደ ዛሬ ባቄላ አልቅምም እኮ ታውቃለህ። መጠጣ የነተረ ጠጅ ነው፣ በቅቤ ቡና ልክክ ነው። የነተረ ጠላ ማውጀው ተነስተልኝ እንደ ዛሬ አረቄ አናውቅም። ይኸው ለምኒልክ ቤት እንዲህ ነው። አሁን አረቄ ተጣሉ ምን ያደርግልኝ? ለመፈንገል ነው። ደህና ጠላ ወዳለሁ፣ እንጀራ በወጥ ወዳለሁ። የሌለ ዘውዴ ነሲቡ በ128 ዓመታት መካከል ብዙ የደስታ እጅግ ብዙ የብቸኝነትና የችግር ጊዜያትን አልፏል። ወዳጆቻቸው ሁሉ ወደ መቃብር ወርደዋል። ጋይ ዘውዴም ከቤተክርስቲያን ደጀ ሰላም ዘልቀው በሚመጸወቱት ቁራሽ ዳቦም ከቤታቸውም ከሚቀቅሉት የባቄላ ሹግ ጋር እየታገሉ ካለፈ የዘመን ትዝታቸው ጋር መልሰው መላልሰው እያመነዠጉ በእግዚአብሔር ውሃ ያላመጡትን እያወራረዱ ምርጊቷ በፈረሰ በበረደ ቤታቸው ተከርችመው ሲብስ ደግሞ ደጅ ወጥተው ምናልባት የሚጸድቅብኝ ከተገኘ በሚል እየተቁለጨለጩ በውርጩ ምድር ቀዝቃዛ ኑሯቸውን የብቸኝነት ዘመናቸውን ማየት በተሳናቸው አይኖች ሰርተው በማይበሉ እጆች ተይዘው ዛሬም ድረስ ዓለም ጉድ ይበል በሚል ብሂል ዛሬማ ከነጋለት ይደንቃል በሚሉም የሩቅ ሰዎች አባባል ተከበው አሉ። ዘውዴ ነሲቡም በደንብ አሉ ከ128 ዓመታት የዕድሜ ጸጋ ጋር ዳሰው ይሞታል ብለውኝ ነበረን የታመመ ይሞታል ለካስ እንደምን ሰው ይሰነብታል። በየቤተ ክርስቲያኑ እየሄዱ እየለመኑ ነበር የሚበሉት። ሲርባቸው በጣም የሚገርም የድሮ ሰው መሆናቸው ሲርባቸው እንትን እያሉ ሄዱና የግድ ተራራ ጫፍ ላይ ይቆምና እረ መንግስት ያለ ብሎ ይጮሃሉ። ድሮ ለካ ህዝብ ሲርበው እንዲህ ነበር የሚጮኸው። እና ይሄ አንዳንድ የድሮ ምልክትን ያሳዩ። እንደውም አንድ ሴት ቱሪስት ፈረንጅ ይዣት ሄጄ ላስጎበኛት ቤታቸው ሳር ነበር። ድንገት ዝናብ መጣና ሲጥል እሳቸው ቤታቸው ያፈስ ነበር። ሲጠለሉ አየች ዝናቡን ሲሸሹ እና ያቺ ፈረንጅ እናንተ ኢትዮጵያውያኖች ነው ያለችን። እኚህ ሰውዬ ቢሞቱ ትልቅ ላይብረሪ ተቃጠለ ማለት ነው። እናንተ ግን እነኚህ ከዶሮ ጀምሮ አገር እያቀኑ ያስረከቧችሁ ሰው እንዲህ ሲጉላሉ ምን ትጠብቃላችሁ ነው ያለችው። እሷማ ምግቤን አሜሪካን ሀገር ነች። ምግቤን ተማቴዎስ አንት መታ ቅበላ ሊገባ አርዳ አብልታ አጠጥታ እየተሸመታችሁ እየፈጨ ስጡልኝ ብላ ገብሱን በገብስ ዘንጋዳውን በዘንጋዳ ጤፉን እየተየጠ ማቴዎስን ጨርሼ ማርቆስ ገባው። ውላ ትግባ ለካ ያማረኝና አብልታኛለች አሳምራ። ቤቱን የሰራው ግን የራስ ወርቅ ልጅ ነው ምህምድ ጅንናር ቃለ ሕይወት ጋራ ለሊቀ ካህናት ቃለ ሕይወት ጋራ የሰራው የጌታ አሽከር የትም አትወድቅም ብሎ የሰራው ምህምድ ራስ ወርቅ ልጅ ጅንናር ነው። ምንድነው ጥፍ ዘርጋው ማን እንትናል በል። ዘውዴ ነሲቡ አላገቡም። ትዳር ብሎ ነገር ልጅም ብሎ ፍጡር ለማየት አልታደሉም። ለአቅመ አዳም ከደረስኩበት ጊዜ ጀምሮ እኔ ሴት አላውቅም ይላሉ ጋይ ዘውዴም። ምን ነው ጋይ ዘውዴም በደህና ነው ጠየቅኳቸው። ለምን አላገቡም? እኔ አላገባሁም። አሁን ግን ጓደኛ አልነበሩት? ጓደኛ እናቴ ነች። የከንፈር ወዳጅ ነው የሚሉ የከንፈር ወዳጅ ሚስት ነው የለኝም። ይሄን ስልህ ሳመጣልህ
ግፈኛው ጠላት መጣና ገባ። ትልንቲ ዛክራ ማሙ አለኝ ለብሳ ጣቢ ውሃ ቀጂ ነበርኩ ጌታዬ ነፍሴን ሳድን እናቴን ይዤ ገብቼ እፍረት የሎን ታትቀብር ሚስት እንዳታገባ እናትህ አንከብክበህ ያዛለ እሱም አንከብክቦኝ ነበር የሄደበት ውሎ ይግባ ሞቶም እንደሆን ነፍሱን ይማረው አለኝ። ተዛ በላይ እኔ ሴት አላገባሁም ብዬ ነግሬሃለሁ። በምድር ለመኖር መቻል ያቅተዋል ሰው አልገኝን አለ እንጂ ዳርቻ የሚያደርሰው። አባታችን ያቤት አሁን እንግዲህ እርሱ እድሜው በጣም ሄዷል። ታደስ እንደው ግን አሁን ስላላገቡ ቅር አይሎት? አይ ቅርም አይለኝ። ምንድነው ቅርተው? ደግ ሰርቶ መሄድ ብቻ። የጌታዬን ዕድል አይንሳኝ። የንጋት ሞት ይስጠን። ምን አባቱ ሰርቼበታለሁ። እናቴም አባቴም በጭንቅ በአዲስ አበባም በዚህም በተወለድንበት ምንድነው ቅር የሚለኝ? አሁን እንግዲህ ማለት እድሜው በጣም ሄዷል። ታዲያስ እና እንግዲህ ወደ 127 28 ገደማ ነው። መልካም እንደው አሁን ካሁን በኋላ እኖራለሁ ብሎ ያስባሉ? አይ እንግዲህ የእሱ ነው እድሜ እኔ አይደለም። ግን ይፈልጋሉ እርሱ ምን እድሜ? አይ እንግዲህ አቀልጥፈኝ ነኝ። ተንግዲህ ወዲህ እድሜ ምንድን የኔ ጌታ ይሄ ነው በቃውት